ሰላም ሰላም እንዴት ናችሁ? ክቡራት ተመልካቾቼ እኔ እግዚአብሔር ይመስገን ደህና ነኝ። ለሻይን አፍሪካ ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮ ጀምሩ። ዛሬ ደግሞ እዚህ አንበሳ ጋራጅ ፊት ለፊት የሚገኘው የኤሌክትሪክ መኪኖችን ቻርጅ ማድረጊያ ጣቢያ ተገኝተን እንዴት ነው ቻርጅ የሚደረገው፣ ምን ያክልስ ኪሎ ሜትር ይጓዛሉ የሚለውና ክፍያው የተመለከተ አንድ መኪና ቻርጅ ሲያደርግ ምን ያክል ደቂቃ እንደሚቆይ ይሄን አንዳንድ ሰዎችን ተጠቃሚዎችና አስጠቃሚዎችን ኢንተርቪው እናደርጋለን እና ያለውን ታያላችሁ፣ አብረን እናያለን። ተከተሉኝ። ይኸው አሁን ወደዛ ነው እየገባን ያለነ። ምን እንደሚመስል ቴክኖሎጂ አድቫንስ የሆኑ ቴክኖሎጂዎችን መጠቀም ምን ጥቅም አለው የሚለውን አብረን እንከታተላለን። ተከተሉኝ። ሰላም ጤና ይስጥልኝ ጋሼ፣ ደህና ነው? እግዚአብሔር ይመስገን ሰላም ነው። አሜን፣ እግዚአብሔር ይመስገን። እዚህ የኤሌክትሪክ መኪናችን ጣቢያ ቻርጅ ሞቢያ ነው ያገኘኋቸውና እንደምኖት ስራ እንዴት ነው? ስራ ለጊዜው ቆንጆ ስራ ነው። የመኪና ቻርጅ የሚያገለግሉ ማንኛውም መኪና ቻርጅ ያደርጋሉ፣ ይመጣሉ። በተመጣጣኝ ዋጋ አገልግሎት እንሰጣለን። ለዚህ ተቋም የተቋቋመ መልካም ቦታ ነውና አገልግሎት የሚሰጠው በዚህ መልኩ ነው። መልካም ጋሼ፣ ይቅርታ ግን ስሞት ማን ልበል? ደመላሽ በላይነህ እባላለሁ። ደመላሽ፣ አመሰግናለሁ። እኔ አፈወርቅ እባላለሁ። ከሻይን አፍሪካ ሚዲያ ነው የመጣሁኝ። ምንድነው ሰው የኤሌክትሪክ መኪኖችን ሲጠቀም ምን አይነት ጥቅም ነው የሚያገኘውና የሚለውንና አዌርነስ ለህዝብ አዌርነስ ለመፍጠር ነውና እዚህ ምን ያክል ይሆነታል ስራ ከጀመሩ? እዚህ ቻርጀር ቦታ ከጀመርኩ 6 ወር አካባቢ ይሆነኛል። 6 ወር? አዎ። ማለት እዚህ ቦታ ላይ ኤሌክትሪክ ቻርጀር መኪኖችን የኛ የስራ ኃላፊነት የስራ አንደኛ እዚህ መኪኖቹ ወረፋ በትክክል ማስያዝ፣ ቻርጅ ሲስተሙን ያልገባቸው ማሳየት፣ አንዳንድ አላስፈላጊ ነገሮች ካሉ የጥበቃ ስራ ማከናወን፣ እንደዚህ የመሳሰሉትን ስራ ማድረግ ነው የምናደርገው። አብዛኛው ስራው የሰው ንክኪ የለውም፣ ቴክኖሎጂ ነው። ማንም ሰው መኪናውን መጥቶ ቻርጅ ያደርጋል፣ ሲስተሙ ውስጥ ይገባል፣ የሚፈልገውን ያህል ቻርጀር ጥቅም የሚያገለግለውን ያህል ብር እዛ ቦታው ላይ ያስገባና በስካን ነው የሚያገለግለው። ከሰው ጋር የሚነካካ ነገር የለውም፣ ከሰው ጋር የለም። እጅግ ዘመነ ቴክኖሎጂ ነው። በቀን ምን ያክል መኪኖች ቻርጅ ያደርጋሉ? እንደው በግምት ነው እንጂ ሲስተሙ ያውቀዋል። ግን በግምት ሲስተሙ ምን ያህል መኪና በቀን እያደረገ እንደሆነ ያውቀዋል። ግን እኛ በግምት ምናልባት እኔ በግምት 300-400 መኪና ሊያደርግ ይችላል። እኛ የምንሰራ 24 ሰዓት ነው። በማንኛውም በፈለገው ሰዓት ይመጣ ቻርጅ አድርጎ ይሄዳል። እኛ በዚህ መልኩ ነው የምንሰራው። በግምት 300-400 መኪና ከዛም በላይ ሊሆን ይችላል። ያን ያህል መኪና ቻርጅ ያደርጋል። ከ300 እስከ 400 መኪና በቀን ቻርጅ ያደርግ ይችላል። መልካም። አንድ መኪና አሁን ፉል ለማድረግ ምን ያክል ነው የሚከፍለው? እንደየመኪኖቹ ይለያያል። አነስተኛ መኪና ባትሪያቸው አነስ ያለ አነስተኛ ገንዘብ ይከፍላሉ። ከፍ ያለ ባትሪ ያለች ከፍ ያለ ይከፍላሉ። እንደየመኪኖቹ የባትሪ መጠን ነው ይለያያል ክፍያ። ኦኬ። አሁን ፉል ለማድረግ ማክሲማም የሚባለው ትልቁ ምን ያክል ይከፍላል? ተለቅ ያለ ባትሪ ያላቸው እስከ 600 ምናምን ኪሎ ሜትር የሚሄዱት ማክሲመም 1500-1700 ድረስ ያው ከ20 ላይ ምናምን ላይ ከመጡ ሊፈጅባቸው ይችላል። እነዚህ ትንንሾቹ ሻንጋይ መኪና ምናምን የምትላቸው እስከ 500 ብር ድረስ ፉል ለማድረግ ይፈጅባቸው ይችላል። ፉል ለማድረግ እስከ 500 መኪኖች በተለያየ መንገድ ስለሚለያዩ እንደየመኪኖቹ ወጪውም ዋጋውም ይለያያል። ኦኬ፣ መልካም። ስለዚህ ሙሉን አስገባና እንደገና ደግሞ በጨረፍታ ደግሞ መኪኖችን አስገባቸው እዛ ጋር ሆነ። ኦኬ፣ መልካም። ስለዚህ በትንሹ ከ500 ትልቁ ደግሞ እስከ 1500 እስከ 7 ይደርሳል ፉል ለማድረግ ይፈጅባቸዋል ማለት ነው። መልካም፣ ቆንጆ ነው። በጣም ደስ የሚለው ነገር ደግሞ ምንም ንክክ የለውም። ምን ያክል ብር ነው የከፈለው ምናምን የሚለው መኪናው ሲሞላ ራሱ ሲስተሙ ነው የሚያቋርጠው። በመሀከል አቋርጬ እሄዳለሁ ጉዳይ አጋጥመኛል ካለ ባለቤቱ አቋርጦ መሄድ ይችላል። ያስገባውን ብር ለሚቀጥለው ቀን የትኛውን ሳይት ላይ ሄዶ ቻርጅ ማድረግ ይችላል። ኦኬ። ያስገባውን ብር የከፈለውን ብር ባይሞላ እንኳን ሌላ ቀን መጠቀም ይችላል። ሲጠቀምም ደግሞ እዚህ ብቻ ይዘዋል። ሲጠቀም እዚህ ብቻ ሳይሆን የሚጠቀመው በእኛ ሳይት ላይ ያለ ነው። ስለዚህ ያለን ቦሌታች ያለን ኢንቴሪየር ጋር ስንት ብራንች ነው ያላችሁ? 3 ብራንች። አሁን እንትን ደግሞ 4ኛ ብራንች አለን። የት 4ኛ? ናዝሬት። ዋው! አንደኛ እዚህ
ሜምፖ ጋር ያለው ፊት ለፊት ያለው፣ ሁለተኛ እዚህ ኢምፐሪያል ወይም ዲኤችኤል አካባቢ አንበሳ ጋራጅ ፊት ለፊት፣ ሶስተኛ ፍየል ቤት ሰሚት፣ አራተኛ ናዝሬት አዳማ። ዋው የሚገርም ነው። በጣም አሪፍ ነው። አዳማ ማድረጉ በጣም ቆንጆ ነው። ለምን አዳማ ቅርብ ስለሆነ ለአዲስ አበባ በጣም ደስ ይላል። ስለዚህ ይሄ አሁን ልክ እንደ ቴሌ፣ አየር መንገድ፣ ባንክ የተለያዩ የሚቆጣጠረው መንግስት ነው ማለት ነው። የመንግስት ተቋም ነው ያ የመንግስት። አሁን አልትራና ፋስት የሚሉ እያየን ነው። አልትራና ፋስት አሁን አልትራ ለማን መኪና ነው? ፋስትስ ሱፐር ፋስትስ ለማን መኪና ነው የሚሆነው? አልትራ ማሽን ናቸው። ለአውሮፓ መኪናዎች ነው የሚያገለግሉት። አውሮፓ መኪና ማለት ምንድነው? እንደ የቻይና መኪናዎችን ያደርጋሉ። አልትራ በቻይናም አለ በአውሮፓም አለ። ስለዚህ ከዚህ በላይ ያሉት ነው የሚያደርጉት። አልትራዎቹ ከሱፐሮቹ ይፈጥራሉ። ሱፐሮቹ ደግሞ ከአልትራው ዘግየት ያለ ነው ስለሆነ ነው የሚሞላው እና ተመራጭ ነው ተብሎ ይገመታል። እሱ ምክንያቱም ለባትሪ አይጎዳም ብሎ ስለሚታሰብ ተመራጭ ነው ተብሎ ይገመታል። መልካም፣ በጣም ቆንጆ። አንድ መኪና ቻርጅ ሞልቶ ፉል ለማድረግ ምን ያክል ደቂቃ ይፈጅበታል? ትንሹ እስከ ትልቁ ከ30 ደቂቃ እስከ 1 ሰዓት ከ20 እስከ 1 ሰዓት ከ30 ድረስ ይፈጅበታል። እንደየመኪኖቹ ትንሽ መኪኖች በ30 ደቂቃም በ25 ደቂቃም አድርገው ሊሄዱ ይችላሉ። በ35 ደቂቃ አድርገው ሊሄዱ ይችላሉ። ከፍ ያለ ባትሪ ያላቸው ደግሞ ባትሪያቸው ዝቅ ብሎ የመጡ ደግሞ ከፍ እስከሚደርስ ከ1 ሰዓት እስከ 1 ሰዓት ከ10 ከ20 ድረስ ያደርጉ ይችላሉ። ዋው ቆንጆ ነው። እኔ ይሄ 3 ሰዓት 4 ሰዓት የሚፈጅባቸው ይመስለኝ ነበርና ከ30 ደቂቃ እስከ 1 ሰዓት ተኩል በጣም አሪፍ ጊዜ ነው ማለት ነው። ብዙም ጊዜ አይፈጅም። ሰው ሲቸኩል ደግሞ ከፈለገ ደግሞ አቋርጦ መሄድ ይችላል። ከዛ የሚፈልግበትን ቦታ ደርሶ ተጠቅሞ እንደገና የቀረውን ደግሞ መሙላት ይችላል። ከዛ እዚህ ሲሞላ ቆይቶም ሌላ ቦታም እዚህ ከፍሎም ሌላ ቦታም ማለት ይችላል። አሪፍ። እንዴት ነው ግን የሚጠቀሙ ታዲያ? አከፋፈሉ ወይስ እንዴት ነው? አፕሊኬሽን ነው ወይስ ምንድን ነው የሚጠቀሙ? ለዚህ የተዘጋጀ አፕሊኬሽን አለ። ከቴሌብር ላይ በመግባት ከቴሌብር ወደ ቴሌ ዋሌት አለ። ለዚህ የተዘጋጀ አፕሊኬሽን አለ። ከቴሌብር ላይ ይፈልጉትና የብር መጠን ወደ ዋሌት ያደርጋሉ። ዋሌት ካደረጉ በኋላ ሶኬታቸውን በማስተካከል እስካን ያደርጋሉ። ከዛች ላይ የሚፈልገውን ያህል ብር የሞላውን ያህል ሲስተሙ ነው የሚወስደው እንጂ ምንም አይነት ከሰው ጋር ንክክ የለውም። የተረፈን ብር ካለ እዛ ላይ ተውላቸዋል። ነገ ተነገ ወዲያ በሌላ ጊዜ ይጠቀሙበታል። አሪፍ ነው። ቆንጆ ነው። እንዴት ነው አፑ ምናምን ማየት እንችላለን? ይቻላል። ቴሌ ዋሌት የሚል አለ እዚህ ጋር። ይሄን ቴሌ ዋሌት እዚህ ጋር ይነካል። እዛ እንደዚህ የሚል እንትን ይመጣል። እዚህ ጋር ቴሌ ዋሌት አድርግና ዲፖዚት ከቴሌ ወደ ቴሌ ዋሌት ለመቀየር የምንፈልገውን የብር መጠን እንጽፋለን። ለምሳሌ 500 ብር የሚያስፈልገን ከሆነ 500 ብር ብለን እንጽፍና ከዛ እሱ ወደ እንልከዋለን። አሁን እዚህ ካስገባን በኋላ የቴሌ ኮዳችን እዚህ ላይ እናስገባለን። ከዛ ሰንድ እንለዋለን፣ ይገባል። ከዛ በኋላ ልክ እዚህ ጋር ከደረሰ በኋላ እዚህ ጋር እንገባና ያነት ይመጣልናል። እሺ እንለዋለን። እቺን እዚች ጋር ያስገባልናል። ኦኬ የኛ ብር 700 ብር ገባ። ከዛ ስካን ማድረጊያ ይመጣልናል። ከዛ ይሄን ስካን እናደርጋለን። ከስካን QR ኮድ አለች። QR ኮድ የቻርጁ ማለት ስታርት ያደርጋል። ከዛ ላይ ሲስተሙ እያለ ይወስዳል። ከዛ በኋላ የቆጠረባቸውን ደረሰኝ ከፈለጉ ለምሳሌ እና እዚህ ጋር ጥሩ መረጃ ልስጥ። አሁን ለምሳሌ ገባ ስካን ተጠቀመ አደረገ በኋላ አሁን 700 ምናምን ብር ፈጅቶበት ከሆነ ይሄን ተጠቀመና ደረሰኝ ከፈለጉ አሁን ይሄ ደረሰኝ የከፈሉትን እዚህ ጋር ደረሰኝ ከፈለገ እንዳለ ለምን ጉዳይ እንደከፈሉ ስንት ፐርሰንት ተጠቀሙ ሰዓቱ የሳይት እንደሆነ ምናምን በሙሉ የደረሰኝ አሁን ለመንግስት መስሪያ ቤቶች ሂሳብ ለሚያወራርዱ ምናምን ይሄን ስካን አድርገው አውጥተው ቢሮአቸው ማውራድ ይችላሉ። በጣም አሪፍ ቴክኖሎጂ ነው። በሀገራችን እንደዚህ መጠቀማችን በጣም ደስ ይላል። ምክንያቱም የኤሌክትሪክ መኪኖችን ስንጠቀም ከብዙ ጥቅሙ አንዱ ምንድነው በካይ ጋዝ እንቀንሳለን። ማለት የተለያየ ጭሶችን ስለሚለቁ መኪኖቹ እነዚህ የነዳጅ የኤሌክትሪክ ሲሆን ግን ይሄንን በካይ ጋዝ ስለምንቀንስ በጣም ቆንጆ ነው። እንደገና ደግሞ ድምጻቸው አይረብሽም። በቃ ሲያልፉ እኮ በቃ ምንም ድምጽ የላቸውና
በጣም አሪፍ ነው። ፍጥነታቸው ሁሉም ነገር ኮምፒውተራይዝድ መሆናቸው በጣም ሌተስት ያደርጋቸዋልና በጣም አሪፍ ነው። ስለዚህ ያለን ሰዎች ነዳጅ እንደዚህ አሁን በጎረቤት ሀገራት ነዳጅ ጦርነቱ ምክንያት ነዳጅ አጥተን አሁን ብዙ መኪኖች ነው ተሰልፈው ያሉ። ከዛ ሰልፍና ከዛ ግርግር ለመውጣት አሁን ለዚህ ኤሌክትሪክ መኪኖችን ብንጠቀም የተሻለ ነው እንላለን። እግረ መንገዳችን ደግሞ ቴክኖሎጂ መጠቀም የዕለት ተዕለት ኑሪያችን ቀላል ስለሚያደርግልን ስለዚህ ኤሌክትሪክ መኪና እንጠቀም፣ ቴክኖሎጂም እንጠቀም እላለሁኝ። ለነበረን ቆይታ እግዚአብሔር ያክብርልን። አመሰግናለን ጋሽ። እሺ ወደዚህ ደግሞ ዞር ብለን ሰላም ነው? ሰላም ነው። እንዴት ነህ? አፈወርቅ እባላለሁ ከሻይን አፍሪካ ሚዲያ ነው የመጣሁኝ። ስምህ ማን ልበል? እሸቱ እባላለሁ ነው። እሸቱ መልካም። እዚህ የኤሌክትሪክ መኪና ቻርጅ ያረክ ነው ያገኘውና እንዴት ነው ኤሌክትሪክ መኪና መጠቀም ከጀመርክና ከነዳጁ ልዩነት ያለው እንዴት ነው? አዎ የኤሌክትሪክ መኪና ብዙ ጥቅሞች አሉት። ኦፍኮርስ በጣም ደስ የሚሉ ፊቸሮችም አሉት። ቴክኖሎጂያቸውም በጣም ሌተስት ናቸው። በጣም ከነዳጅ በጣም የተሻሉ እንትኖች ጥቅሞች አሉት ብዬ አስባለሁ። በበኩሌ እኔ ገና በፊት የነዳጅ መኪና ነበር የምጠቀመው። ቅርብ ጊዜ ነው ወደ 5 ወር እንደዛ አይነት አካባቢ ነው መጠቀም የጀመርኩትና ከዛ በኋላ ያለው ጥቅሙ የነዳጅ ኮስቱ አለ፣ የአካባቢ ብክለት አለ በነዳጅ ስትጠቀም። ይሄ ግን ከዚህ ሁሉ ነፃ ያለ ነገር ነውና የኤሌክትሪክ ፍጆታቸውን በጣም አነስተኛ ነው የምጠቀመውና በጣም አድቫንቴጁ በጣም የጎላ ነው ከነዳጅ መኪና ያስባለሁ። በዛ ላይ ደግሞ ድምጽ የለውም፣ አይረብሽም፣ ምንም ድምጽ የለውም፣ ምቾት አለው። በጣም ስትነዳው ምቾት አለው። እያንዳንዱ ነገር ደግሞ በተለይ ይሄ ዩዋናፕ ነው የምትባለው የኔ መኪና እና በ360 ዲግሪ ካሜራ አለው። ይሄ ደግሞ አንድ የአካባቢውን የቃኘ እንድትሄድ አጠገቢ መኪና ሲያልፍ ይበር ራሱ ድምጽ ያሰማልና እንድትጠነቀቅ ያደርጋል። ይሄ አንዱ የኤሌክትሪክ መኪና ጥቅሞች ናቸው ብዬ አስባለሁ። እና ብዙ ጥቅሞች አሉት። ኦፍ ኮርስ ይሄ ቢለማ ማትገምታቸው ነገሮች አሉ። እስካሁን እኔ ነዳጅ አንፃርም ብዙ ተጠቃሚ ሆኛለሁ። ፉል ለማድረግ አሁን ማለት ባዶ ከነበረ ፉል ለማድረግ ምን ያክል ደቂቃ ፈጅብታል? ከ40 እስከ 50 በጣም ዜሮ ላይ ሆኖ ከሆነ እስከ 50 ደቂቃ ሊፈጅ ይችላል። በፋስት ቻርጂንጉ ማለት ነው። በፋስት ቻርጂንግ ቤትም አለኝ ኖርማሊ ነው። ቤትም ቻርጅ አስገጥም ያለው። በሲንግል ፌዝ ያደርጋል ወይ? ያደርጋል። ስሪ ፌዝ ነው። በሲንግል ፌዝ ያደርጋል። በተለይ ምጣድ ምናምን ቤት ካለ ኮስኮ ያደርጋል። እና ማታ ነው ከዛ ማታ ቻርጅ ያደርጋለሁ። 4 ሰዓት ምናምን አካባቢ ነው የሚፈጀውና ቤት ነው ብዙ ጊዜ ቻርጅ የማደርገውና ወደዚህ አልመጣም። እዛ ቤት ቻርጅ ስታደርግ ደግሞ ኮስቱ በጣም ይቀንሳል። ኦኬ ቆንጆ ነው። አሁን እንደዚህ እንትን ቻርጅ ያደረክ ነው ያለው። አሁን ምን ያክል ደቂቃ ይፈጅበታል? ዜሮ ነው ያለው ወይ? ዜሮ ላይ አይደለም የኔ ወደ 40 ላይ ነው አሁን ያለው። 40% ነው ያለው። ማክሲማም ከ20 እስከ 30 ደቂቃ ብቻ ሊፈጅ ይችላል ብዬ አስባለሁ። ቅድሚያ ነው የሚከፈለው ክፍያ? አዎ እዚሁ ነው ስካን እያደረክ ነው። ኦኬ ቴሌ ብር ላይ ታስቀምጣለህ። ብር ያለው ነገር እዛ ላይ ራሱ ቻርጅ ያደርግና ይወስዳል አማውንት። ከዛ ምን ያህል እንደቆጠረም ከዛ ቻርጅ ይደረጋል። በቴሌ ብር ነው ቻርጅ የሚደረገው። አጋጣሚ ሆኖ ቻርጅ ያደረክ አስቸኳይ ቢደወልልህ ወደ ስራ አቁመህ መሄድ ትችላለህ። ስቶፕ ታደርጋለህ። ስቶፕ ታደርግና የከፈልከውስ ኦሬዲ ፔይድ ነው? ቻርጅ ያደረገው ብቻ ነው የሚያስከፍል። በፐርሰንት ነው። የቆየውስ ሌላ ቀን መጠቀም ትችላለህ? አትችል። ሞባይል ላይ ነው ያለው ሁሉ ነገር። ከሞባይል ያሳያል። ለምሳሌ አንድ ቻርጅ 1% ቻርጅ ሲያደርግ ምን ያክል ብር እንደሚያስከፍል ይቆጥራል። እዛው ነው እንጂ እዛ አትከፍልም። ከሞባይል ላይ ነው እየቀነሰ ቴሌብር ላይ እየቀነሰ ነው የሚሄደው እንጂ እንትን አታረግም። ስቶፕ ማድረግ አሁን ራሱ ስቶፕ አድርጌ መሄድ ከፈለኩ እሄዳለሁ ሳይሞላም ራሱ። አሪፍ ነው። አንዱ ጥሩ እንዴ ነው። ውስጥ ዳሽቦርድ ምናምን እንደዚህ ሃይላይት ዳሽቦርዱ በጣም አሪፍ ነው። አሁን እዚህ ነው የሚቆጥረው እንትን አሁን ቻርጅ ላይ ስለሆነ እንትን ማድረግ ነው ያለው እንጂ እዚህ ነው የሚቆጥረው። ሁሉ እዚህ ላይ ዲስፕሌይ ያደርጋል።
ቻርጅ እያደረገ ሲሆን ብዙም አይመከርም። አዎ ቻርጅ እያደረገ አይመከርም። ልክ ስልክ ቻርጅ እያደረገ መጠቀም ልክ እንዳልሆነ ይሄ መኪናው እንደዛው ነው። አሪፍ እና ከዛ ደግሞ 360 ዲግሪ እንትን አላቸው፣ ካሜራ አላቸው። እዚህ ነው የሚያሳየው። መኪናም ሰውን ሲጠጋ እዚሁ ያሳያል። ይሄ አንዱ ጥሩ የኤሌክትሪክ መኪኖች ፊቸር ናቸውና አሪፍ በጣም ነው የሚያምረው። እንደዛ ነው የሚመስለው። ቆንጆ ነው። እኛም መኪና መግዛት ስንፈልግ የኤሌክትሪክ መኪና ነው መጀመሪያ መግዛት የምፈልገው እኔም። ለምን በጣም ድምጻቸው ከሁሉም በላይ ድምጻቸው ምንም አይሰውም። በቃ ባጠገብ ሲያልፍ እኮ በቃ ዝም ብሎ ልክ ዝም ብሎ እንደ ውሃ ነገር አለ። እንደ ውሃ ነገር ነው ድምጽ። እንደዛ አይነት ነገር ነውና አሪፍ በጣም ደስ ይላል። አሁን ፉል አድርገህ ምን ያክል ኪሎ ሜትር? ኪሎ ሜትሩ እዚሁ ላይ አለው። ፉል ሲታረቅ አሁን ይሄ 400 ነው። 400 ኪሎ ሜትር 400 ኪሎ ሜትር ትነዳለህ። ሌሎቹ ደግሞ ከዚህ የተሻሉ ደግሞ ሁለቴ አዳማ ደርሰው መልስ ይችላል። ሌሎቹ ደግሞ አሁን ለምሳሌ ፕላስ የሆኑት ደግሞ እንደ 600 ኪሎ ሜትር የሚነዱ አሉ። እስከዛም የሚያስነዱ አሉ። አሪፍ ይሄ ነው። በጣም ቆንጆ። እግዚአብሔር ያክብርልን። እናመሰግናለን። እንደዚህ ቴክኖሎጂ እንጠቀማለን እኛ። አሪፍ ነው መጠቀም ነው። መልካም ጊዜ